ሰበር ዜና ጥር 24 ቀን 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ይህ በምስሉ የምትመለከቱት መከላከያ ሰራዊት አይደለም። ያረጋ ከበደ ሚሊሻ አሊያም ደግሞ አድማ በትን ጦርም አይደለም። በምስሉ ላይ የምትመለከቱት ሽመልስ አብዲሳ ጥሬ ስጋ እየቀለብን ያስቀመጥነው ጦር አለን እያለ የሚፎክርበት የኦሮሚያ ልዩ ኃይልና ገዳ ኮማንዶ ነው። እነዚህ ገዳ ኮማንዶዎች ጥሬ ስጋ ሊበሉ አሊያም ፀሐይ ሊሞቁ አይደለም አውላላ ሜዳ ላይ ቁጭ ያሉት በፋኖ በምርኮ ተይዘው እንጂ። ፋኖ በኦሮሚያ ክልል በሁለት ቦታዎች መብረቂያ ጥቃት ፈጽመዋል። ኮሎኔል ማዕረግ ያለው የኦሮሚያ ልዩ ኃይልን ጭምር በተማረከበት ውጊያ ያገዛዙ ጦር በገዛ ሜዳው በፋኖ በኦሮሚያ ተረፍርፏል። ዝርዝር ዘገባ ይዘናል፣ እናስደምጣቸዋለን። ወዲህ ደግሞ በወሎና ጎንደርም ከባድ ውጊያ ሲደረግ ያሳመነው ጽጌ ልጆች የአብይን ጦር አይቀጡ ቅጣት መቅጣታቸው ተነግሯል። በርካቶች ሙትና ቁስለኛ የሆኑበት ውጊያ ሲደረግ በዝርዝር የምናስደምጣችሁ መረጃ ይዘናል። እንዲሁም ከፋኖ ከፍተኛ አመራር አርበኛ ሲሳይ አሸብር ጋር የተደረገ ቆይታም ይዘናል። በቀጥታ ከአርበኛ ሲሳይ አሸብር ጋር እናገናኛቸዋለን። ወዲህ ደግሞ በአማራና ትግራይ ድንበሮች ውጊያዎች ሲቀጥሉ ህወሓት ኃይሉን በግፍ ማጠናከሩም ተሰምቷል። የኮሎኔል ደመቀ ዘውዱ ኃይል ነፍሳችን እስክትጠፋ ድረስ እንዋጋለን ብሏል። የአብይ አህመድ አገዛዝ ደግሞ በይፋም ወልቃይትን ለትግራይ መስጠቱን በምርጫ ቦርድ በኩል አስታውቋል። በበርካታ ቀጠናዎች ውጊያዎች ሲቀጥሉ በሁለት አቅጣጫዎች የኤርትራ ጦር ወደ ኢትዮጵያ መግባቱን የአብይ አህመድ መንግስትም አስታውቋል። ዝርዝር ዘገባ ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት በበርካታ ግንባሮች የከፈተውን ወረራ ለመመከት የአማራ ኃይሎች ከባድ ውጊያ ላይ መሆናቸው ሲነገር የአብይ አህመድ መንግስት በይፋ ወልቃይትን ለትግራይ ኃይሎች በምርጫ ቦርድ በኩል መስጠቱን አስታውቀዋል። የህወሓት ኃይሎች ወልቃይትና ሁመራን ከሱዳን ከሽራሮ ከደደቢት ከጠለምት